ሰላም ሰላም ወዶች እንዴት ናችሁ? በያላችሁ በሰላማችሁ ብዙ ተርፍ ይበልልኝና ዛሬ ደግሞ ክፍል ሁለትን የዚችን ዳንቴል አሰራር ባለፈው ጀምሬላችኋለሁ። ክፍል ሁለትን ደግሞ ዛሬ ደግሞ አሳያችኋለሁ ማለት ነው። እነዚህን ይችን ሰርተን ነበር ያቆምነው። ይችን ሰርተን ነበር። ይችን ጥያሬዳዋን ሰርተን አረንጓዴዋ ላይ ነበር ያቆምነው። ዛሬም ደግሞ ይችን እንዳለ ሜዳዋን እንሰራለን ማለት ነው። ሜዳዋን እንሰራለን። እነዚህችን ወደ ስራው እዚህ ጋር በነጩ ነው የምንሰራው። እዚህ ጋር ነጩን እንሰራለን ማለት ነው። እዚህ ጋር ነጩን እንሰራለን። እዚህ ጋር ሁለት ሰንሰል እንሰራና እዚህ ጋር ማለት ነው ሰንሰል ሰራንበትን እንደዚህ እንሰራለን። እንደዚህ ሰራና አሁንም እዚህ ውስጥ ሁለት እንሰራለን ማለት ነው። እዚህ ጋር እንሰራና እንደዚህ ያደርገን እንሰራለን። አሁን እንደዚህ ያደርገን እንሰራለን ማለት ነው። እዚህ ጋር ሁለት እንሰራለን። ሁለት ሰንሰል እዚህ ጋር ሁለት እዚህ እንደማዘን ማለት ነው። ከዛ እዚህ ላይ ዞራ እንደዚህ እንሰራለን። ይሄው ባለፈው አረንጓዴዋን ጥያሬዳዋን ሰርተናል። አሁን ሁለተኛውን ዙር ማለት ነው የምንሰራው። እንደዚህ እንሰራለን። አሁንም እዚህ ጋር እንሰራለን። ሁለት አንድ ቦታ እንሰራና ሁለት ሰንሰል እንሰራለን። እዚህ ጋር እንደ ማዕዘን እንሰራና አሁንም አንድ ሁለት ሰንሰል ተሰራን በኋላ ሁለት ማዕዘን እንሰራለን። እዚህ ጋር ሁለት አሁንም እንደዚህ አድርገን ከዛ ዙሪያውን እናዳርሳለን ማለት ነው። ዙሪያውን እናዳርሳለን። እንደዚህ አድርገን ዙሪያውን እናዳርሰዋለን። ዙሪያውን ሰርተን እንመለሳለን። እሺ ሁለተኛው ዙር ላይ ደርሰናል። አያት የምታምር ናት። ሁለተኛው ዙር ደግሞ ዙሪያው እንደዛ ነው የምንሰራው። በነገራችን ላይ ዙሪያውን ይሄንን አራት ዙር ድረስ እስከምንደርስ ድረስ እንደዚህ እንሰራዋለን ማለት ነው። አራት ዙር እስከምንዘጋ ድረስ ይሄን እንደዚህ እንሰራለን። እንደዚህ ያደረግን ዙሪያውን እንሰራለን ማለት ነው። ዙሪያውን ሰርተን እንመለስ። ምክንያቱም እንትን እንዳይበዛባችሁ ቪዲዮ እንዳይበዛባችሁ እሺ ወዶችዬ ይሄው አራተኛውን ዙር አራት ዙር ሰርተን መጣናል። ያት በጣም ታምራለች። አራት ዙር ሰርተን መጣናል ማለት ነው። ዙሪያውን አራት ዙር ሰርተናል። አሁን ደግሞ የምንሰራው ይሄንን ነው ማለት ነው። አሁን የምንሰራው ይሄን ነው። እዚህ አራተኛው ዙር ላይ ይችን እንቀጥላለን። እነዚህ እንቀጥላለን ማለት ነው። እነዚህ እንቀጥላለን። አሰራሩን አሳያችኋለሁ። አሁን ዙሪያውን እዚህ ላይ እነዚህ ነው የምንሰራ። እሺ ይታያችኋል። እሺ እንዲታያችሁ እዚህ ጋር አድርገው ከዛ እዚህ ጋር እንደዚህ አድርጋችሁ ማለት ነው። አተሯን ትሰራላችሁ። ይቺ አተሪትን እንደዚህ ነው የምንሰራት ማለት ነው። አንድ እዚህ ላይ ተጠቅቀና አረግና ማለት ነው። እንደዚህ ታርግን በኋላ ይቺ ላይ ከዛ ትንሽ ይቺ እንደዚህ ሳብ እናደርግና ይቺ እንደዚህ ሳብ አድርገን ትንሽ በዚህ አንደኛው እናውጣና አሁን እንደዚህ አድርገን እዚህ ጋር መልሰን ይሄው እንደዚህ ይቺ ታያችኋለች። ትንሽ ሳብ አድርገን ከዛ ክሮሻችን እዚህ ጋር እናደርግና አሁንም እንደዚህ እናውጣታለን።
ታረግን በኋላ እዚህ ጋር እንደዚህ አድርገን እንጠልፋታለን ማለት ነው። ከዛ እዚህ ጋር ይኸው እንደዚህ ታረግን በኋላ እንጠመጥምና አንደኛው፣ ሁለተኛ፣ ሶስተኛው ላይ አተሪት እንሰራለን ማለት ነው። ይኸው አሁንም እዚህ ጋር እንደዚህ አድርገን አሁንም ሳብ እናደርጋታለን። ይኸው እንደዚህ አድርገን አናወጣውም፣ አንጠመጥምም። ክሩን እዛው ኪሮሹ ላይ እንደዛ አድርገን እንይዘዋለን። አሁንም 5 የምንፈልገው እናንተ 5 ተፈለጋችሁ 5፣ 6 ተፈለጋችሁ 6 እንደቀራችሁ እና እናንተ እንደምትፈልጉት ማለት ነው። ይቺ ማለት ነው። እነዚህ 4 ሰርቻለሁ። ያው እንደዚህ አድርጋችሁ ሳወጣ ኪሮሹ ጋር ይኸው አይታችሁታል። እንደዚህ አድርጋችሁ ይቺን አሁንም ኪሮሹን ሁሉን እናወጣለን። እንደዚህ አድርገን አሁንም አንድ ሰንሰል እንሰራና ትንሽ የሳብ እናደርግና አተሯን እንሰራለን ማለት ነው። እንደዚህ ጠልፈን እዛችሁ ኪሮሹ ላይ እንደዚህ እናወጣለን። እንደዚህ እናወጣና ያው እንደዚህ አድርገን እዛችሁ እንደዚህ እናደርጋለን። ይቺ ማለት ነው። እነዚህ አሁንም አንደኛው፣ ሁለተኛው፣ ሶስተኛው ላይ ማለት ነው እንደዚህ እንሰራለን ማለት ነው። ሶስተኛው ላይ እንደዚህ እንሰራለን። አሁንም ተመሳሳይ እዛው ላይ እንሰራለን። ይሄው አሁንም ኪሮሻችን ሳናወጣ ዝም ብለን እንጠልፍና 5 እንሰራና ይሄው ከዚህ እንደዚህ አድርገን ይሄው አንድ ሰንሰል እንጠልፍና እንደሚታያችሁ እርግጠኛ ነኝ እንደዚህ አድርጋችሁ አሁን ትንሽ ሂሳብ ታረጉና ይሄን እናትሰራና እንደዚህ እዚህ ላይ ታወርን በኋላ እንደዚህ አድርገን እንሰራለን። ይሄው እንደዚህ አድርገን አሁንም እንደዚህ ሳብ አድርገን አንደኛው፣ ሁለተኛው፣ ሶስተኛው ላይ ማለት ነው። ሶስተኛው ላይ እንደዚህ በማት እንሰራለን። አሁንም በክሮሻችን እንይዝና አሁንም እንደዚህ አድርገን አሁንም እዛው ክሮሹ ላይ ማለት ነው 5 ክሮሽ እንሰራና ይሄው እንደዚህ አድርገን ጨርሰን እናወጣዋለን ማለት ነው። ይሄው ትንሽ ሳብ እናደርግና አሁንም እዚህ ጋር እንደዚህ አድርገን እንሰራለን ማለት ነው። ይሄው እንደዚህ አድርገን እንሰራለን ማለት ነው። አሁንም ሶስተኛው ላይ እንደዚህ አድርገን በቃ ሙሉ በሙሉ ይሄን ነው የምንሰራ። ማዕዘን ምናምን ነገር ቅድም ሰራንበት ላይ እንትን አለን ብለን የምንሰራ እንደዚህ እንሰራለን ማለት ነው። በጣም ቀላል ነው፣ ነገራችን ላይ በጣም ቀላል ነው። ይሄው እዚህ ላይ ትንሽ ሳብ አድርጉና ይሄው አናም እዚህ ጋር እንደዚህ ይሄው ታያችኋል። አድርገን እንደዚህ አድርገን ሰርተን በጣም ታምራለች። እሺ ዙር ሞልተናል። እንግዲህ አያት የምታምር ዙር ሞልተናል መጣናል ማለት ነው። ዙራችንን ሞልተናል። እንግዲህ እዩት፣ በጣም ታምራለች። ቆንጆ ናት። አያት በጣም የምታምር ዳንቴል ናት። ከእንግዲህ በኋላ ሁሉንም እንደዚህ እያደረጋችሁ ነው የምትሰሩ። ከእንግዲህ በኋላ ሁሉንም እንደዚህ በቃ ሌላ የሚቀነስ እንትን የሚል የለም። እንደዚህ እያደረጋችሁ እናንተ ይሄ እንትሎ ምንድን ነው የሚባል የሸረሪት እግሩ እንትን እንዲልላችሁ ብዝት እንዲል ተፈልጋችሁ ሁለት እያደረጋችሁ ማለት ነው መስራት ትችላላችሁ ማለት ነው። አሁን ስለዚህ አንዳንድ ተሰርቻለሁ። ይሄው ከዛም በኋላ እንደከራችሁ አንዳንዱ ኮር በጣም ሰብሰብ የሚል አለ። አንዳንዱ ኮር ደግሞ ዝም ብለው እዛው እንትን የሚል ነገር አለ። ይሄው ሰርተን እንመለስ አሳያችኋለሁ። አሁንም እዛው ምንም ሳናደርግ እንደዛው ነው የምንሰራ። እንደዚህ አተሯን እንሰራለን ማለት ነው። ከዛ ይሄው እንደዚህ እናደርግና አሁንም እዚህ